ተስፋ በምንቆርጥበት ጊዜ የሚጸለይ ጸሎት ተስፋ ለቆረጡት ሰዎች ይደርስ ዘንድ ሸር ያድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰው ወዳጁ ጌታ ኢየሱስ ክርስቶስ ሆይ የሚያስደነግጥ ተስፋ መቁረጥ ውስጥ ገብቻለሁ። ከችግሬም ግዝፈትነት ውስብስብነት የተነሳ አሁን ባለኝ ሥጋዊ አቅም መፍትሄ ልሰጠው አልቻልኩም። ሌላው ቀርቶ የጉዳዩን መነሻነት እንኳን ማወቅ አቅቶኝ እንከራተታለሁ። የኔ ጌታ በአንዲት አይነት ጽኑ ማዕበል ውስጥ ነፍሴ እንደተጨነቀች ተመልከት። መፈጠሬንም ጠላው፣ የተወለድኩበትን ቀን ረገምሁ። ለምን በእኔ ብቻ መከራው ጸና? የችግርና የአስቸጋሪ ሁኔታዎችም መሞከሪያስ ሆንሁ። ጌታዬ ሆይ ያዩኝ ሁሉ ከነፍሴ ጭንቀት ከሥጋዬም ጉዳይ የተነሣ ስለምን እግዚአብሔር ቀጣው? ቅጣቱስ ከኃጢአቱ የተነሣ ነውን? በየዕለቱ የመከራ ቀናትን የሚያሳልፈው በደሉ ስለ በዛ አይደለምን አሉኝ። ጌታዬ ሆይ አንተ ተስፋ ላጡ ተስፋ ላዘኑትም አጽናኝ፣ ለተቸገሩት መፍትሔ፣ ለደካሞችን ብርታት መሆንህ አውቄ ወደ አንተ መጥቻለሁ። ልጄ ብለህ በእቅፍህ ተቀበለኝ። ያን ጊዜ መጽናናቴ ይበዛን። ከእኔ ከባሪያ በባሰ ችግር ተይዘው ፈውስ ድህነት አጠው በመጠመቂያ ዳር ተጥለው የነበረውትን አልጋ ተሸክመህ አበርትተህ እንዳቆምካቸው ታሪካቸውን ለውጠ በአደባባይ እንዳከበርካቸው ሳስብ ተጽናናው። ሕዝቡ ሁሉ ከበሽታው ጽናት የተነሣ ተጠይፈውት ወዳጅና ዘመዶቹ ርቀውት የምትይዘውና የምትጨብጠው አጣ። በተስፋ መቁረጥ ውስጥ በነበረች ጊዜ ተስፋዋን አንተ አግኝታ የልብስህን ጫፍ በነካች ጊዜ ታሪኳ እንደተለወጠ ተስፋዋም እንደተቀጠለ አስቤ ተጽናናው። አሁንም ጌታዬ ፊት ብርቱ ደካማ ጠንካራውን ልፍስፍስ ባለሞገሱን ጭንጋፍ ጦረኛውን መርኮኛ ይሆናልና መፍትሔ የጎደላቸውን ነገሮች በፊትህ አለመኖራቸውን አውቄ ለሰላሜ ንጉሥ ልቤ ሐዘኑን ዘወትር እንዲያቀርብ እምነትን ጨምርልኝ። ባሕር ከፍለህ እስራኤልን እንዳሻገርካቸው የደረቅ ማኅፀን እንዳለመለምክ መካኒቷን በልጅ እንደሸለምክ ሙቱን ሕይወት እንደሰጠው እያሰብሁ ጥቂት የሆነውን መከራዬን ከተስፋ መቁረጥ ጋር አስወግድልኝ። የበረከት ጌታዬ ሆይ ርኩስ መንፈስ ነገሮች ሁሉ እያከበዱብኝ እያወሳሰቡብኝ እንዳይከተለኝ ገሥጽልኝ። መጽናናቴ ባንተ፣ ተስፋዬም ባንተ፣ ደህንነቴም ጥበቃም ባንተ፣ ፈውስም ባንተ፣ መሸለም ማጌጥም ባንተ፣ መሾም መበልጸግም ባንተ፣ ትዳር መመስረት ባንተ፣ ፈውስም ባንተ፣ የፈቀዱትን ሁሉ ማግኘት ባንተ መሆኑን አምኜ በጥበቃ ውስጥ እንድኖር ለዘላለም እርዳኝ። ድንግል እናቴ ማርያም ሆይ የደረሰብኝን መከራዎች አይተሽ ተስፋ የሚያስቆርጡኝን መከራዎች ሁሉ ሰው